ቴሌግራም ላይ ሜሴጅ ስልኩ ልክ እንደዚህ ኢረር እያላችሁ ካስቸግራችሁ ወይንም ነን ኮንታክት ለሆኑ ሰዎች እንደዚህ አይነት ኢረር ካጋጠማችሁ እንዴት ፊክስ ማድረግ እንደሚቻል አሁን አሳያችኋለሁ። በቅድሚያ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ይህንንም ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ጉዳያችን። ውድ ቤተሰቦቼ ቅድም መግቢያ ላይ እንዳልኳችሁ ቴሌግራም ላይ ሜሴጅ ስልኩ ኢረር እያላችሁ ካስቸገራችሁ ምናልባት ቴሌግራም አካውንታችሁ ስፓም ሆኖ ሊሆን ስለሚችል እንዴት በቀላሉ ፊክስ ማድረግ እንደሚቻል አሁን አሳያችኋለሁ። እንግዲህ ስፓም የምትሆኑት በሁለት ነገር ነው። የመጀመሪያው ምክንያት እንግዲህ የተለያዩ ሰዎችን ኢንቦክስ እየገባችሁ የምታናግሩ ከሆነ ልክ ይሄን ሜሴጅ ስትልኩ እንደዚህ አይነት መልእክት ይደርሳችኋል። ይሄን ሜሴጅ እነሱ ማይፈልጉት ከሆነ ብሎክ አድርገው ስፓም ያደርጉ ከሆነ የናንተ አካውንት ሪፖርት ይደረጋል ማለት ነው። ይህ በተደጋገመ ቁጥር አካውንታችሁ ይታገዳል ማለት ነው። ሁለተኛው ስፓም የምትሆኑበት ምክንያት እንግዲህ የተለያዩ ግሩፖች ውስጥ እየገባችሁ ያልተፈቀደ ቴክስቶችን ስትልኩ ግሩፕ ውስጥ ያሉ ቦቶች ሪፖርት ያደርጉባቸዋል ማለት ነው። በዚያ ጊዜ ሌሎች ግሩፖች ላይ የገባችሁ ለመጻፍ ብትሞክሩ እገዳው እስካልተነሳላችሁ ድረስ ሌሎች ግሩፖችም ውስጥ እንዳትጽፉ ትደረጋላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ ይህን ሶልቭ የምታደርጉበት መንገድ አለ። እንደዚህ አይነት ለመጀመሪያ ጊዜ ያጋጠማችሁ ከሆነ በመጀመሪያ እንግዲህ አልላክ ወዳለው ሜሴጅ ውስጥ ገብተን ሪትራይ ትላላችሁ። ሪትራይ ስትሉ እንግዲህ የዋርኒንግ ቦክስ ይከፈትላችኋል ማለት ነው። እዚህ ታች ላይ እንግዲህ ለርን ሞር ሚል አለ። እሱን ነክተን እንገባለን። ከዚያ በኋላ እንግዲህ ቀጥታ ወደ ቴሌግራም ሳፖርት ቦት ይወስዳችኋል ማለት ነው። ቀጥሎ እንግዲህ ስታርት ትሉታላችሁ። ስታርት ካላችሁት በኋላ እንግዲህ ማድረግ የምትችሉትን የመፍትሄ በተኖችን ከታች ያስቀምጥላችኋል ማለት ነው። ቅድም እንዳልኳችሁ እንግዲህ ቴሌግራማችሁ እንደዚህ እያለ የሚያስቸግራችሁ ከሆነ የሆነ ሰው አካውንታችሁን ሪፖርት አድርጓል ማለት ነው። ለምን ሪፖርት እንደተደረገባችሁ ለማወቅ ከፈለጋችሁ እንግዲህ እዚህ ታች ላይ እንግዲህ ከኦኬ ቀጥሎ ያለውን ሁለተኛውን ትመርጣላችሁ ማለት ነው። ጥፋታችሁን አምናችሁ እንግዲህ ሪፖርት መደረጉ ትክክል ነው ብላችሁ ካመናችሁ እዚህ ሶስተኛ ላይ ያለውን ምርጫ መጠቀም ትችላላችሁ ማለት ነው። ሪፖርት የተደረገባችሁ እንግዲህ በስህተት ከሆነ እንግዲህ መጨረሻ ላይ ያለውን ምርጫ መጠቀም ትችላላችሁ ማለት ነው። እንግዲህ በስህተት ከሆነ የመጨረሻውን ምርጫ ተጠቅመን አሁን እንዴት ፊክስ ማድረግ እንደሚቻል አሳያችኋለሁ። በስህተት ነው ካላችሁ በኋላ እንግዲህ ቅሬታችሁን ማስገባት ትፈልጋላችሁ ብሎ ይጠይቃችኋል። ቀጥሎ እንግዲህ አዎ ብላችሁ ትገባላችሁ። ልክ እዛ ስትገቡ እንደምትመለከቱት እነዚህን አድርጋችኋል ወይንስ አላደረጋችሁም ብሎ ይጠይቃችኋል ማለት ነው። በመጨረሻ እንግዲህ ዲቴል የሆነ ኢንፎርሜሽን ስለሚፈልጉ መዘጋቱ ወይንም ሪፖርት መደረጉ ልክ እንዳልሆነ የሚያሳምን አጭር የሆነ ደብዳቤ እዚህ ቦታ ትጽፋላችሁ ማለት ነው። ከዚያ በኋላ እንግዲህ መልሳቸውን እዚህ ቦታ ትጠብቃላችሁ ማለት ነው። ውድ ቤተሰቦቼ እንደዚህ አይነት ለመጀመሪያ ጊዜ የደረሰባችሁ ከሆነ በፍጥነት ይመልሳሉ ማለት ነው። ነገር ግን በየጊዜው ሪፖርት የምትደረጉ ከሆነ ደግሞ የተወሰነ ጊዜ መጠበቅ ይኖርባችኋል ማለት ነው። እናም መልሳቸውን እንግዲህ እዚህ ቦት ውስጥ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው።